በድሮ ጊዜ የነበሩ ከባባድና አሰቃቂ ማሰቃያ መንገዶች። የመጀመሪያው ማሰቃያ መንገድ ብራዘንቡል ይባላል። በነሐስ በተሰራ በሬ ውስጥ ጥፋተኛ የሆኑ ሰዎችን ወደዛ ውስጥ በመክተት ከስር ከፍተኛ እሳትን በመለኮስ ጥፋተኞችን በመጥበስ የሚደረግ ቅጣት ነው። የነሐሱ በሬ በተገጠመለት ሲስተም አማካኝነት ከበሬ ውስጥ የሚወጣው የተቀጪ ድምጽና ጭስ በሬውን የተናደደና የሚጮህ በሬ ያስመስለዋል። ይሄ የመቅጫ ስርዓት ደግሞ የሚያስገርመው ነገር መጀመሪያ ሙከራ የተደረገበት መጀመሪያ በሬውን በሰራው ሰው ነው። ይሄኛው የማሰቃያ መንገድ ደግሞ ስካፊዝም ይባላል። ጥፋተኛ ሰዎች ከላይ በምትመለከቱት መንገድ ይታሰሩና ወተትና ማር እንዲጋቱ ይደረጋሉ። ከዛ ረግረጋማ ቦታ ላይ ይለቀቃሉ። የተጋቱት ወተትና ማር ደግሞ ነፍሳቶችና ተባዮችን የመሳብ አቅም አለው። በቃ ከዛ በኋላ ተባዮቹ ሰውየውን ይቀራመቱታል። ይሄኛው የማሰቃያ መንገድ ደግሞ ዘራክ ይባላል። በቃ በምታዩት መልኩ ሰውነታቸውን ስትረች ያደርጉላቸዋል። ሲታይ ቀላል ይመስላል፣ ግን ጅማታቸው ምናምን ብጥስጥስ ነው የሚለው። ይሄኛው ደግሞ በአይጥ የሚደረግ የማሰቃያ መንገድ ነው። የተራበ አይጥን በብረት ባል ውስጥ ወይም በጣሳ ውስጥ በማድረግ ጣሳውን በሳት ማጋል ነው። አይጡ ከሙቀቱ ለማምለጥ ሲል በቃ የሰውየውን ስጋ መብላት ይጀምራል። ይሄንን የማሰቃያ መንገድ ብዙ ጊዜ ፊልም ላይ አይታችሁት ሊሆን ይችላል። ይሄኛው ደግሞ ባምቡ ቶርቸር ይባላል። ጥፋተኞች ሰውነታቸው የታሰርና ገና እያደገ ያለ ባምቡ ያለበት ቦታ ላይ እንዲታሰሩ ይደረጋሉ። ባምቡ ማደግ ሲጀምር በሰዓት 1 ኢንች በሆነ ፍጥነት ነው ማደግ የሚጀምረው። በቃ ባምቡ እያደገ ሲመጣ በሰውነታቸው ውስጥ እያለፈ ማደግ ይጀምራል። ይሄኛው የማሰቃያ መንገድ ደግሞ ሊንጊቺ ይባላል። ይሄኛው ቅጣት ደግሞ ጥፋተኞች ይታሰሩና ከሰውነታቸው ላይ ቀስ እያሉ ስጋቸውን መቆራረጥ ነው። በዚህኛው ቅጣት ከ1000 ጊዜ በላይ ከሰውነታቸው ላይ ስጋቸው ሊቆራረጥ ይችላል። ከነዚህ የማሰቃያ መንገዶች የትኛው የበለጠ ይከብዳል? እስቲ ሀሳባችሁን አጋሩኝ።